የብዙዎች ጥያቄ የነበረው የአዜብ መስፍን ኃይሌ የሀብት ምንጭ ታውቋል። ዛሬ ለደረሱበት የሀብት ከፍታ የግል ጥረታቸው እንደሆነ ተረጋግጧል። አንድ የነጌታቸው ረዳ የቅርብ ሰው በሰጡት ቃል አዜብ መስፍንን ሀብታም ያደረጋቸው ከዩጋንዳው መሪ ዩዌሪ ሙሴቬኒ ያገኙት ዳጎስ ያለ ገንዘብ ነው ብለዋል። አዚቲ ገንዘቡን የተቀበሉት በስጦታ ሳይሆን ልክ እንደ ኤፈርት ያሉ የኡጋንዳ ተቋም መርተው ውጤታማ በማድረግ ከትርፉ ላይ በመጋራታቸው መሆኑን የትግራዋይ ፖለቲካ ተንታኝ የሆኑ ግለሰቦች የሚያወጧቸው መረጃዎች ያመላክታሉ። ይህንንም የአዚቲ በስራስ ደግሞ ሀብታም መሆን ሂደትም ሙሴቬኒ ደጋግመው ሲያደንቁ ይሰማሉ። ባሳለፍነው ሳምንትም አዜብ መስፍን ኃይሌ በዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ መወደሳቸው ሰሞንኛ መነጋገሪያ ነበር። የዩጋንዳው መሪ ሙሴቬኒ የቀድሞዋን የኢትዮጵያ ቀዳማዊት እመቤት አዜብ መስፍን ኃይሌን ውጤታማ አድርጋናለች፣ ውጤታማም ሆናለች፣ እናመሰግናለን ማለታቸው ተዘግበዋል። ፕሬዝዳንት ሙሴቬኒ በአንድ የምርጫ ቅስቀሳ ዝግጅት ላይ ባደረጉት ንግግር ውጤት ያመጣችው አንደኛ የነጻነት ታጋይ ስለሆነች ነው፣ ውጤታማ የነጻነት ታጋይ ናት ሲሉ የአዚቲን የበረሃ ታሪክ አጣቅሰዋል። ኢትዮጵያዊቷ አዜብ መስፍን ለዚህ ክብርና ባለጸግነት ያበቃቸው በኡጋንዳ የአምራች ኢንዱስትሪ ዘርፍ በኃላፊነት ተሹመው ሲሰሩ መቆየታቸው ነው። ይህ የሙሴቬኒ ሙገሳ ስለ አዜብ መስፍን ሀብታምነት ሲነገር የነበረውን ጭምጭምታ ይፋ ያወጣ ሆኗል። የዚህ ሀብት መነሻ የሆናቸውም እንደ ህወሓት በቁጥር አናሳ ከሆነ ማህበረሰብ የፈለቀውን ፓርቲ እየመሩ የኡጋንዳ ቁጥር አንድ ሰው መሆን የተቻላቸው በዩዌሪ ሙሴቬኒ እገዛ እንደሆነ እየወጡ ያሉ መረጃዎች ያሳያሉ። አዜብ መስፍን ወደዚህ ሀብት ማማ ከመውጣታቸው በፊት በተለይ በመለስ ሞት ማግስት በነበሩት 10 ዓመታት ብዙ ፈተናን አልፈዋል። በ2014 ዓ.ም ገደማ የገጠማቸውን ድህነት ያህል ግን ህይወታቸውን ያሳቀቀ ነገር ያለ አይመስልም። የአንድ ወንድ ልጃቸው የሰናይ መለስ ዜናዊ ጓደኛ እንደሆኑ የገለጹልን የተጋሩ ምንጭ በ2014 ገደማ አዜብ መስፍን ከመቸገራቸው የተነሳ ሰናይ በአሜሪካ ምድር ተጎሳቁሎ ነበር ብለዋል። ለቀድሞ ቀዳማዊት እመቤት አዜብ መስፍን በዛ የችግራቸው ጊዜ $10,000 ሰጥቶ ክፉ ቀን ያሳለፏቸው የጅቡቲው ፕሬዝዳንት ኢስማኤል ኦመር ጊሌ መሆናቸው ተሰምተዋል። ከኚህ በመለስ ዜናዊ የአገርነት መሪ ጊዜ ውለታ የዋሉላቸው ከሚመስሉት የጅቡቲው መሪ በዛሬው ምንዛሬ ከ1.5 ሚሊዮን የኢትዮጵያ ብር በላይ ያገኘው የአዜብ መስፍን ቤተሰብ ከዚያ ችግሩ ለአፍታ እፎይ ለማለት ችለዋል። ምንጮች እንደሚጠቁሙት ከሆነ አሜሪካ ለነበረው የመለስ ዜናዊ ልጅ ሰናይ መለስም አዜብ $3,000 ልከውለት ከሰቆቃ አድነዋል። ወይዘሮ አዜብ ከ5 ዓመት በፊት ስትተዳደር የቆየችው በዋናነት ለመለስ በሚሰጠው በጡረታ ገቢ ብቻ ነው ብለው ሰዎች ሲገረሙባቸው ነበር። የዛኔ ገቢያቸው እርሳቸው እንዳሉት ከሆነ በወር 14,000 ብር ገደማ ማለት ነው። ያመናቸው ኢትዮጵያዊ ግን አልነበረም። አልበቃቸው ብሎ ለቤተሰቤ ለግሌ ሳይል የሞተ 4,000 ይሁን 6,000 ብር የወር ደሞዝ በፔሮል የሚከፈል ብቸኛ ሀገር መሪ መለስ ብቻ ነበር። የኢህአዴግ መዋጮ ተቆርጦ በሚተርፈው ገንዘብ እንተዳደራለን በማለት ተናገሩ። የኢትዮጵያ ሕዝብ ግን ደጋግሞ ተገረመ። ኤፈርትን ያህል ትልቅ የንግድ ድርጅት በእጃቸው ይዘው ለዓመታት የዘለቁት ሴት ለምን በዚህ ደረጃ ስለ ድህነታቸው ተናገሩ ተብሎ በሂደት እንዳውም ከስብሃት ነጋ ጋር የገቡበት የሀብት ሽኩቻ ትኩረት ሲጀመር ኤፈርት የተባለው የትግራይ ሕዝብ ሀብት በመለስ ዜናዊ ልጆች እናትና በአቦይ ስብሃት ነጋ መካከል ተገኝቶ መናጢያ ሆኖ ቆየ። በመጨረሻም ግን አቦይ ወይዘሮ አዜብን አሸንፈው ኤፈርት እንደተቀለሉት ይነገራል። አዜብ የድህነት ወለል ላይ ቁጭ ያሉበት ጊዜ አዜብ ከኤፈርት በእነ አቦይ ስብሃት የተባረሩበት አፍታ መሆኗ ነው። ወይዘሮ አዜብ ሁኔታውን ከቤተ መንግስት ባዶ እጄን የወጣሁት ሲሉ ገልጸውታል። አዜብ ከ6 ዓመት በፊት በሰጡት ቃለ ምልልስ ከአሁን በኋላ ግን የራሴን ስራዎች መስራት እፈልጋለሁ በማለትም የሀብትን መንገድ እንደያዙት በይፋ አረጋገጡ። ዛሬ አዜብ መስፍን ዘብሔረ ወልቃይት ከኢትዮጵያ ሴት ባለ ሀብቶች መካከል የቀዳሚውን ቦታ ይዛሉ። ምንጮች ጥቅል ሀብታቸው ከ4 ቢሊዮን የአሜሪካን ዶላር በላይ እንደሚሆን ጽፈዋል። በኢትዮጵያ ብር ብንመታው ከግማሽ ትሪሊዮን ብር በላይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዜብ መስፍንን በሀብት ብዙ አይበልጧቸውም። ሁለቱም የዓለማችን ቱጃሮች ከ700 እስከ 705ኛ ደረጃ ያለውን የምድራችን ሀብታሞች ሰልፍ ይከተላሉ። አዜብ መስፍን ከሀገር እስከወጡበት ሚያዝያ 2014 ዓ.ም ድረስ አዲስ አበባ ውስጥ ደሳለኝ ሆቴል በሚባለው አካባቢ መንግስት በሰጣቸው መኖሪያ ቤት ይኖሩ ነበር። ከሚያዝያ 2014 ጀምሮ ግን ከኢትዮጵያ ወጥተው አሜሪካ መኖር መጀመራቸው ተጽፈዋል። ዛሬ ከኡጋንዳ እስከ ወልቃይት፣ ከትግራይ እስከ ሶማሌ፣ ከከፋ እስከ አዲስ አበባ ይነግዳሉ። አዜብ እድሜ ለሙሴቬኒ እያሉ በኤዲ አሚን ሀገር በድሎት መኖር ከጀመሩ 4 ዓመታት እያለፉ ነው። የህወሓትና የሙሴቬኒ ፓርቲ ሰዎች በጋብቻ የተሳሰሩ ሰዎች ሳይቀር ያሉበት ወዳጅነትን ገንብተዋል። የማታም አዜብ ነበሩበት ከተባለው የድህነት አረንቋ ወጥተው ለመልቲ ቢሊዮነርነት እንዲበቁ ይህ የቆየ ወዳጅነት ሚናውን ተወጥተዋል። የአዜብ የድህነት ትርክትና መረጃ በብዙዎች ዘንድ የማይታመን መሆኑን ደጋግመን አንስተናል። አዜብ ለቢቢሲ በሰጡት ቃል ለቤተሰቤ ለግሌ ሳይል የሞተ 4,000 ብር የወር ደሞዝ በፔሮል የሚከፈለው ብቸኛ የአገር መሪ መለስ ብቻ ነበር። የኢህአዴግ መዋጮ ተቆርጦ በሚተርፈው ገንዘብ እንተዳደርበታለን ሲሉ በተናገሩ ጊዜ የትችት ናዳ የወረደባቸው ከህዝብ አመኔታ በማጣታቸው ነው። የመለስ ዜናዊ ቤተሰብ በስርቆት የማይታማ መሆኑን ለማሳየትም በተለይ በመለስ ሞት ማግስት ብዙ ዘጋቢ ፊልሞች ይሰሩ ነበር። እነዚያ ዶክመንተሪዎች መለስ ከጥሬ ብር ይልቅ እስክሪፕቶ የሚመርጡ እጃቸው በሌብነት ያልቆሸሸ
እያደረጉ ነበር የሚገልጿቸው። መለስን በቅርበት ያገለግሏቸው የነበሩ 3 የቤተ መንግስት ሰራተኞች አንድም ጊዜ መለስ በኪሳቸው ገንዘብ ይዘው አይተዋቸው እንደማያውቁ ይገልጻሉ። አንዲት ህፃን ልጅ የህወሓትን ባነር ግዛኝ ስትላቸው ሊገዙት ፈልገው ግን ብር በኪሳቸው ስላልያዙ አባብለው እንደሸኟት አጃቢያቸው በፈገግታ ያስታውሳል። ብዙ ጊዜ ከመለስ ኪስ የሚገኘው ነገር እስክሪፕቶ ነበር ይባላል። ቀጥሎ ከኪሳቸው የማይጠፋው ነገር ሮዝማን ሲጋራ ነው። በቤተ መንግስት ሰዎች ምስክርነት መሰረት መለስ ስጦታ ተሰጥቷቸው ታንኪው ብለው የሚቀበሉት መጽሐፍ ብቻ ነበር ይባላል። ዓለማችን ያፈራቻቸው ትላልቅ ጭንቅላቶች ሁሉ ለመለስ ዜናዊ አስረስ ብለው መጽሐፍ ይልካሉ። ፕሮፌሰሮች የሚልኩላቸው መጽሐፍ ተቀብለው መደርደሪያቸው ላይ ያስቀምጣሉ። እንደተገኘ አንስተው አያነቡም። ችግር ሲገጥማቸው ለዛ ፈተና ማለፊያ መጽሐፍ ሲፈልጉ የአንዱን እድለኛ ፕሮፌሰር መጽሐፍ ያነሱና ይቆፍሩታል። ከአገራቸው ተጨባጭ ሁኔታ ጋር የሚስማሙ አንቀጾችን ጨምቀው ችግሯን ይፈቱባታል። ያም ሆኖ ግን የመለስ ልፋት እንደ አዜብ መስፍን ባሉ የቅርብ ሰዎች ሌብነት ይባክናል ብለው የሚከሱ አሉ። የአዜብን ስም ከሙስና ጋር አያይዞ በመጥራት የአውሮፓ ምንጮችም ተጠቃሽ ናቸው። ለዚህም እንደ ማስረጃ በሀገራቸው ሴትይቱ ውድ ዕቃዎች ሲገዙ አይተናል ብለው ይገልጻሉ። ከዚህ ተቀበለው ደግሞ ኢትዮጵያውያን አዜብ መስፍንን የሙስና እናት እያሏቸው ይገኛሉ። ኢሳት በአንድ ወቅት እንደዘገበው ከሆነ በቀድሞ የሜቴክ አስተዳዳሪ ጀነራል ክንፈ ዳኘው ላይ ከተመሰረቱ ክሶች አንዱ ማህርዳ መለስ ዜናዊ የምትባለው የአዜብ መስፍን ልጅ ገንዘብ መስጠታቸው ነው። ጀነራል ክንፈ ዳኛቸው ለአዜብቲ ልጅ ገንዘብ የሰጧት ከኢትዮጵያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ላይ አንስተው ነው ተብሏል። በመጨረሻ ግን ጀነራሉ በተከሰሱበት በርካታ ወንጀል ረጅም ዓመት አልታሰሩም። የሰሜኑ ጦርነት ሲያበቃ ተፈተዋል። በእርግጥ አዜብ መስፍን ኃይሌና ጀነራል ክንፈ ዳኘው ወዳጆች መሆናቸው አዜብቲ በ2014 ዓ.ም ትግራይ የገቡ ጊዜ እና አፍለኛ ጓደኛሞች አፍላፍ ገጥመው በተነሱ ፎቶ ታይተዋል። ከዚያ ደግሞ ጀነራል ክንፈ ዳኘውና አዜብ መስፍን በአውሮፕላን ወልቃይት ወርደው ሁመራ ላይ ታይተዋል። ስለሆነም የሌብነት የጋራ ትስስር መሆኑ በማስረጃዎች መረጋገጥ ባይችልም ጀነራሉና የቀድሞዋ ቀዳማዊት እመቤት የተሳሰሩበት የጥቅም ሰንሰለት መኖሩን አመላካች አንድምታዎች አሉ። የሆነው ሁሉ ሆኖ በተጣሩ መረጃዎች መሰረት የአሁኑ የአዜብ መስፍን የሀብት ምንጭ በኡጋንዳ የከሰረ ተብሎ በሙሴቬኒ ተስፋ ተቆርጦበት የነበረ ተቋም እንዲያንሰራራ አድርገው ያገኙት ሀብት ነው። ያን ስራ አግኝተው ወደ ሀብት ማማ ከመፈናጠጣቸው በፊት ግን ከባድ የችግር ጊዜ አሳልፈዋል።